ጋይስ እንደምን አላችሁ? ሄኖክ ነኝ። ለዛሬ ደግሞ ዘ ፓተርን ኦፍ ሰክሰስ ወይንም ደግሞ አንድ ሰው አላማውን ለማሳካት ምን ማድረግ አለበት የሚል ርዕስ ይሆናል ማለት ነው። እናም ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩት። እናም ለምትወዷቸው ጓደኞቻችሁ ደግሞ ሼር አድርጉላቸው። ቀጥታ ወደ ቪዲዮ። አንደኛው ለራሱ ጊዜ ሲኖረው ነው። ይሄ ስል ምን ማለት ይመስላችኋል? አብዛኛው ሀገራችን ላይ ሰዎቹ ጥሩ የሚባል ቪዥን አላቸው። ነገር ግን ለዛችው ቪዥን ምንም ጊዜ አይሰጧት። ጊዜህን ካልሰጠኸው ካልሰራህበት እንዴት አድርጎ ታዲያ ሪል ሊሆን ይችላል? ለምሳሌ እኔ ዶክተር መሆን እፈልጋለሁ። ነገር ግን ባዮሎጂ መጽሐፎችን አላነብም። ካነበብኩም ከ5 ፔጅ በላይ አይሆንም። እናም ዝም ብዬ ወደ ላይብረሪ እመላለሳለሁ። ዛሬ is not for my vision። ይሄ ሁሉ ሰው ጎበዝ እንዲለኝ እንጂ ላጠና ብዬ አልሄድም። ይሄ ሁሉ ሲደጋገም ሀቢት ይሆናል እና ሁሌም ዝም ብዬ እመላለሳለሁ። የዛኔ ወደ ዩኒቨርሲቲ የመግቢያው ቀን ደረሰ። ማትሪክ ፈተና ቀረበ። የዛኔ እኔ አንብቤው የማላቅ 5-10 መጽሐፍት ዝም ብዬ ገለባብጣለሁ እና የፈተናው ቀን ደረሰ። እኔ ያለኝ አማራጭ ዝም ብሎ መፈተን ነው። እንዳጋጣሚ ሆኖ ፈተናውን አለፍኩት እና ወደ ዩኒቨርሲቲ ተመደብኩ። የዛኔ ኢንትራንስ ፈተና አለ። እኔ እዛ ጋ ነው የምጠፋው። ፈተናው ከበደኝ፣ አላለፍኩትም። የዛኔ ነው እኔን የሚቆጨኝ። እላለሁ፣ እጸጸታለሁ። የዛኔ ባጠና ኖሮ እኮ ዛሬ ፈተናውን ላልፍ ነበር። ነገር ግን የሚፈጠር ምንም ነገር የለም። ኦልሬዲ አንድ ጊዜ የሆነ ነገር ሆኗል። ነገ እንዳይቆጫችሁ የዛሬ ጊዜያችሁን ፕሮፐርሊ ወይንም ደግሞ በስነ ስርዓት መጠቀም አለባችሁ። ዛሬ ቀላል የሚመስለው ነገር ነገ አዲስ ለውጥ ሊያመጣ ይችላል። ኢቭን ህይወታችሁም ሊቀይር ይችላል። ሁለተኛው ደግሞ ብዙ መጻሕፍት ሲያነብ ማለት ነው። አይ ነው ሁላችሁም ለምንድን ነው መጽሐፍ አንብቡ የሚለን? ማን አንብቦ ተቀየረ የሚል ጥያቄ መነሳቱ አይቀርም። በዓለማችን ላይ አሁኑኑ የሚቀይር ሀብት አእምሮ ነው። አሳመንከው መንገድ ይሄዳል። እየሞትኩኝ ነው ካልክ ትሞታለህ። እያነበብኩኝ ነኝ ካልክ ታነባለህ። ይገባኛል ካልክ ይገባሃል። አንብቤ ሀብታም ሆናለሁ ካልክ ሀብታም፣ ካነበብክ ሀብታም ትሆናለህ። እና አእምሯችን ፕሮግራም ባረግነው መሰረት ይሰራል። ሶስተኛው ደግሞ ከፈጣሪ ጋር ጥሩ ሪሌሽን መፍጠር። ሁላችሁም በየእምነታችሁ ለፈጣሪ ስትጸልዩ ክፉ ነገር አያገኛችሁም። ያሰባችሁትን ጉሁድ ይሆናል። ምን ልበላችሁ፣ በቃ ሁሉንም ነገር ይስተካከላል። እኔን ምሳሌ ላደርግላችሁ። ዛሬ ምሽት የነገውን ፕሮግራም አወጣለሁ። ነገር ግን ኤፊሽንሲው ከ60% በታች ነው። at this time እኔ የማደርገው ነገር ካለ ለፈጣሪ እንዲያረጋጋኝ መጸለይ ነው። ይሄንን ሳደርግ ያኔ እረጋጋለሁ። ነገር ግን አንድ ነገር ይቆጨኛል። አራተኛው ደግሞ ጓደኛን መምረጥ። አብረን በአንዲች ምድር ቤት አድገን እንዴት አድርገን እንለያያለን የሚል አስተሳሰብ በኤቭሪ አደልት አለ። ይሄ አስተሳሰብ 2 ምርጫ ያስመጣል። አንደኛው ማኒ ነው፣ ሁለተኛው ደግሞ ጓደኛ ነው። እነኚህ ለእኔ ለመምረጥ ያን ያህል ከባድ አይደሉም። ምክንያቱ ጓደኛ ካልኩ ጓደኛዬ የራሱ ህይወት ሊመራ ይጀምራል። መቼም እንደ ልጆቹ ቤቱ አያስገባኝም። ስለዚህ ያለኝ አማራጭ የሚያዋጣውን መምረጥ ነው፣ which is money። አምስተኛውና የመጨረሻው ደግሞ ሶሻል ሚዲያ ማኔጅ ማድረግ ነው። እንዲህ ስል ሶሻል ሚዲያ አቋርጥ ማለቴ አይደለም። ይህ ስል ሶሻል ሚዲያ ወደ ያንተ ዓላማ ከቀየርከው ከምታስበው በላይ እጅግ ጠቃሚ ሆኖ ታገኘዋለህ። ለምሳሌ አንድ ጓደኛዬ አለ።
አስትሮፊዚክስ ለመማር ይፈልጋል። እናም ቲክታክም አለው። በዛ ቲክታክ ፋኒ ቪዲዮስ እያየ ካደረ he's not managing his social media። በተቃራኒው ደግሞ አንደኛው ጓደኛዬ ደግሞ ዶክተር መሆን ይፈልጋል። እናም ኢንስታግራምም አለው። እዛ ኢንስታግራም ላይ ምን ያያል? about human organs and organ systems ነው። ሶ ይሄኛው ጓደኛዬ ወደ ፐርፐዝ እየተጠቀመበት ነው ማለት ነው። ቪዲዮ እንደወደዳችሁት ምንም አልጠራጠርም። እናም ላይክ አድርጉት፣ ወደ ጓደኞቻችሁ ደግሞ ሼር አድርጉላቸው። እናም ይሄንን ምክር ፕሊስ 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 አፕላይ አድርጉት። እውነቴን ነው፣ ትቀየራላችሁ። ካልተቀየራችሁ እኔን ኮሜንት ላይ ውቀሱኝ። ሰብስክራይብ በማድረግ የኛ ፋሚሊ ሆኖ እናም እስከ ቀጣይ ቪዲዮ ባይ ባይ።